ሲና ተራራ ላይ ነህና አለው። አምላክህን አላህ ልታናግር ነው፣ ጫማህን አውጣ ተባለ። ወአነ እኽተርቱክ አለው፣ እኔ መርጬሃለሁኝ አለው። ፈስተሚዕ ሊማ ዩሓ፣ አሁን ለማስተላለፍልህ ራእይ በደንብ አድርገህ ስማ ነው። ኢነኒ አነ አላህ፣ እኔ አምላክህ አላህ ነኝ። ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ፣ እኔንም በብቸኝነት ተገዛኝ። ወአቂም ሰላተ ሊዚክሪ፣ እኔንም ለማውሳት ስትል ሶላትን በአግባቡ ስገድ አለው። ስለዚህ ማንነቱን ገለጠለት። እኔ አምላክህ አላህ ነኝ አለው። ከዚያ በኋላ እንደመረጠው ነቢይ እናደረገው ገለጠለት። ከዚያ በኋላ እርሱን በብቸኝነት ማምለክና መገዛት እንዳለበት አስተማረው። ነቢይ ተደርጎ ሲላክ ጊዜ ኢዝሃብ ኢላ ፊርዓውን ይለው ነው። ወደ ፊርዓውን ሂድና ጥሪ አድርግለት ወይንም ደግሞ አስተምረው ብሎ ሊያዘው ነው። ይታችኋል። ኢዝሃብ ኢላ ፊርዓውን ኢነሁ ጠጋ ነው። እርሱ ወሰን አልፏል፣ ድንበር አልፏልና ፊርዓውንን ሂደህ አስተምረው ሊለው ነው። ነገር ግን ሂድ ከማለቱ በፊት ተአምርን ሰርቶ ሊያሳየው ነው። ወማ ቲልከ ቢየሚኒከ ያ ሙሳ አለው። ሙሳ ሆይ በቀኝ እጅህ የያዝካት በትርህ ምንድን ነች አለው። በትር ይዟል ሙሳ ዓለይሂ ሰላም። ያች በትሩ ምንድን ነች? ፍየል ሲጠብቅባት የነበረችው 10 ዓመት በትር አለችው። ወማ ቲልከ ቢየሚኒከ ያ ሙሳ፣ በቀኝ እጅህ የያዝካት በትር ምንድን ነች አለው። አላህ ምንድን ነች ብሎ የሚጠይቀው ስለማያውቅ ነው? ላ ያውቃል፣ በደንብ አድርጎ ሁሉን ነገር ያውቃል። ለምን እንደያዘውም ያውቃል። ግን አሁን ላይ የሚገለገልባት ለምን እንደሆነ እንዲያስተውልና ወደፊት ደግሞ ሌላ ስራ በእርሷ በኩል አላህ እንደሚሰራለት ሊያስገነዝበው ዘንድ ነው። ቃለ ሂየ ዓሳይ፣ ሙሳ ምን አለች? በትሬ ነች አለ። ምን እሰራባታለሁ አለ። አተወከኡ ዐለይሃ፣ በእርሷ ላይ እመረኩዝባታለሁ። መንገድን መሆናቸውን የሚያሳየው አልፈሩም። መላእክት አይተው ይባል ነበር። እንዳውም ጥያቄ ምልክት ውስጥ የሚቀርቡት ቸላል። መልአኩ በራሱ ማንነቱ ሲገለጥ ጊዜ ያላየውን ፍጡር አንድ አካል በሚያይ ጊዜ መደንገጡ ያለ ነገር ነው። ስለዚህ ሙሳ ዓለይሂ ሰላም ያንን ባየ ጊዜ ደነገጠ፣ ፈራ፣ ሸሸ፣ ሄደ። ያ ሙሳ አለው አላህ፣ ሙሳ ሆይ ና አለው። ወዴት ነህ? አቅቢል ወላ ተኸፍ፣ ና ዞር ተመለስ አለው። ወላ ተኸፍ፣ አትፍራ አለው። ኢነከ ሚነል አሚኒን፣ አንተ ከሰላማዎቹ ሰዎች መካከል ነህና አለው። በሌላ ቦታ ላይ ምን አለው? ኢኒ ላ የኻፉ ለደይል ሙርሰሉን አለው። ነቢያቶች ከኔ ዘንድ አይፈሩም፣ እንዳትፈራ። ሁለተኛ ነው። የአላህን ቃል ሰማ። ከዚያ በኋላ ሙሳ ፍርሃት የሚባል አያውቅም። ፈአልቃሃ ፈኢዛ ሂየ ሐየት፣ ምን አለ? ከዚያ ቃለ ኹዝሃ ወላ ተኸፍ፣ ተመለስ አለው እና ተመለሰ። ሙሳ ዓለይሂ ሰላም በዚያው በእባብ ማንነቷ ላይ እንዳለች ነች። አሁን ጀግንነት ሊያስተምረው ነው። ቃለ ኹዝሃ፣ ያዛት አሁን አለው። እባብ እንዳለ ነው። ወላ ተኸፍ፣ እንዳትፈራ ነው። ከዚያ ሰኑዒዱሃ ሲረተሃ ልኡላ፣ ወደ መጀመሪያ ማንነቷ ወደ በትርነቷ መልስልሃለሁ። ያዝ እያየሁ አለው። የአላህን ትእዛዝ መቀበል ነው ያለበት። እባቧን ሄዶ ሊይዝ ነው። ወደ እባብ ተቀይራለች። ያዛት ብንጠር ሸሽቶ ያመለጠውን ማለት ነው። ጀግንነትን ራሱ እያስተማረው ነው አላህ ሱብሓነሁ ወተዓላ። ኹዝሃ፣ ያዛት፣ ወላ ተኸፍ፣ እንዳትፈራ በፍጹም። ሰኑዒዱሃ ሲረተሃ ልኡላ፣ ወደ መጀመሪያ ማንነቷ መልስልሃለሁ እኛ ነው። ቀጥታ ሄዶ ያዝ ሲያደርጋት ወዲያው በትር ሆነች። ያ ሰላም፣ በቃሉ የሚገኝ ነው እና አምላክ አላህ ሱብሓነሁ ወተዓላ ወዲያው ወደ መጀመሪያ ማንነቷ መልስልሃለሁ ብሎታል። ወደ በትርነቷ እዛው እጁ ላይ ሆና ተመለሰች። ሌላ ተአምር ሊጨምርለት ነው። ወድሙም የደከ ኢላ ጀናሒከ አለው። አሁን ደግሞ እጅህን እንደዚህ አድርግና ጨብጠህ ወደ ብብትህ አስገባ ነው። ተኽሩጅ በይዳ፣ ነጭ ሆና ልክ እንደ ፀሐይ ትወጣለች እጅህ። ምን ገይር ሱእ፣ ያለምንም ህመም። አየተን ኡኽራ፣ ሌላ ተአምር ሲሆን ይሄ አለ። ሌላ ምን ሲሆን? ሌላ ተአምር ሲሆን አለ። ገብቶሻል? ያ የመጀመሪያው ተአምር ምንድን ነው? በትሯን ሲጥላት ጊዜ ወደ እባብ ትቀየራለች። የአሁኑ ደግሞ ምንድን ነው? ቀጣዩ እጁን እንደዚህ ጥቅልል አድርጎ ወደዚህ አስገብቶ ሲያስወጣው ልክ እንደ ፀሐይ የምታንጸባርቅ ሆና ትወጣለች። ይሄ መጽሐፍ ቅዱስ ላይ ብሎ እንደገለጸው ታውቃላችሁ። ልክ አስገብቶ ሲወጣ ጊዜ እንደ ለምጥ ሆኖ ወጣ ይላል። ለምን ለምጽ ሆኖ ወጣ ይለናል? ለምጽ በሽታ ነው። አላህ በቁርአን ላይ ይሄንን አረመው። ታዲያ ምን አለ? ምንም አይነት ህመም ሳይሆን ለምጽ ሳይሆን የሚለውን ሁሉ ይሄንን ሁሉ ስህተትን እንዳለ ልቅም እያደረገ ሆኖ ቁርአን ያረመው። ልቅም እያደረገ የተሰሩት የተነገሩትን ስህተቶች ያርማቸዋል። ምን ገይሪ ሱኢን ማለት ለምን አስፈልገዋል? ያለ ምንም ህመም ሳይሆን አለ።
ለምን ከተባለ እዚያ ላይ ለምጥ በሽተኛ ሆኖ ስለወጣችሁ ማለት ነው። ያ ለምጽ ሆኖ እንደወጣ ስለሚናገር ማለት ነው። እሺ ኑ ላሳያችሁ፣ እኔ ከራሴ እንዳይሆንባችሁ ዘንድ ኦሪት ዘጸአት ምዕራፍ 4 ቁጥር 6 እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት፣ ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች አለ። ያ ሰላም ምን ሆነች? ለምጽ ሆነች። አላህ በቁርአን ላይ ቃል በቃል ይሄን ያነሳና ያለምንም ህመም ምን እንደሚላት አላህ በቁርአን ላይ ተመልከተ። በሽተኛ ሆኖች ወጣ፣ እዚህ ጋር ለምጽ ሆኖ ወጣ እያለ ነው አላህ። ቁርአን የመጣው የቀደሙት መጽሐፍቶች ላይ የተጨመሩትን ስህተቶች ሊያርማቸው ዘንድ ነውና ይሄንን ሲያርመው ተመልከቱ። ሱረት ነምል ላይ እንሄድ። እሺ ያው እጅህንም በአንገት ጊዜ ወይም በብብት ውስጥ አግባ ያለ ነውር ያለ ለምጽ። አላሁ አክበር። እዚያ ጋር በለምጽ ተብሎ ስለተገለጸ ያለ ነውር ያለ ለምጽ ነጭ ሆና ትወጣለችና ነው። 9 ተአምራት ወደ ፈርዖን ወደ ህዝቦቹ ሂድ፣ እነዚህን ይዘህ እነርሱ አመፀኞች ህዝቦች ናቸውና ነው። ይህ አላህ ስብሐነ ወተዓላ ቁርአን ሲያወርድ ጊዜ በቀደሙት ነቢያቶች ላይ የሌለን ነገር የጨመረባቸውን እነዚህ ያላርማቸው ዘንድ ነው። ለምጽ ሆኖ ቀረ ይለናል መጽሐፍ ቅዱስ። ኤክስ አደረገው ቁርአን። በፍጹም ለምጽ አልነበረም፣ ተአምር ነበር። በይዳ የምታንጸባርቅ የምታበራ ሆና ትወጣለች እያለ ይናገራል። ኑ ላሳያችሁ። በሱራ ጣሃም ላይ ይደግመዋል አላህ ሱብሓነሁ ወተዓላ ለምጽ ሳትሆን ድንቅ ተአምር የምታንጸባርቅ እንደነበረች እጁ ይነግረናል። ሱራ ጣሃ እሺ። ያለ ነውር ነጭ ሆና ትወጣለች። ያ ነው። እጅህንም ወደ ብብትህ አግባ ሌላ ተአምር ስትሆን ያለ ነውር ነጭ ሆና ትወጣለች። ከተአምራቶቻችንም ታላቋ እናሳይህ ዘንድ ይህን ሰራን እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ እንደጠቃላይ ከዚያ በኋላ ምን ሆነ? ሙሳ ዓለይሂ ሰላም እጁን አስገብቶ ሲያወጣ ልክ እንደ ፀሐይ ብርሃን ሆነች። እነዚህን አሁን ሂድና ለፈርዖን መልእክተኛነትን ንገረው፣ እኔ ከአምላክ ዘንድ የተላኩኝ ነው ይበለው፣ ወደ እኔ ወደ አላህ ጥሪ አድርግለት፣ ተአምራትንም የሚሻ ከሆነ ይህንን ታሳየዋለህ እያለ ተናገረ። ገብታችኋል ነው? ይህን ታሳየዋለህ እያለ ተናገረው። ከዚያ በኋላ ይህን ማናገሮት በጨረሰ ጊዜ ሙሳ ምን እንዳለ ታውቃላችሁ? ጌታዬ ወንድሜንም እንደኔ ነብይ አድርገው ብሎ አልጠየቀም። ወአኺ ሃሩን ሁወ አፍሰሑ ሚኒ ሊሳናን ፈአርሲልሁ መዕየ ሪድ አን ዩሰድቁኒ ኢኒ አኻፉ አን ዩከዚቡን አለ። ወንድሜን ሃሩንንም ከእኔ ጋር ላከው እባክህ ጌታ አለ። ሁወ አፍሰሑ ሚኒ ሊሳን፣ እርሱ ከእኔ የበለጥ አንደበተ ርቱዕ ነውና አለ። ሼኽ ሷሊህ አልፈውዛን ይህን አንቀጽ እየተናገሩ እያለ በጣም ነው የሚያለቅሱት። ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ። ከዚያ ምን አሉ? አልቅሰው ከጨረሱ በኋላ እዚህ ዓለም ላይ ዓለም ከተፈጠረች እስከ ዘመኑ ፍጻሜ ድረስ እስካሁንም ድረስ ባለው ጊዜ ማንም ሰው ለማንም ከአምላኩ ጸጋን አልጠየቀም። ሙሳ ለወንድሙ ከአምላኩ እንደጠየቀው አይነት ጸጋ ብለው ተናገሩ። እርሱም የዚህ ዓለም ትልቁ ጸጋ የነብይነት ጸጋ ነው፣ የነብይነት ማዕረግ ነው እና ይህን የጠየቀ ነብይ ነው ብለው ተናገሩ። ያችው ሙሳ ምን አለ? ወአኺ ሃሩን፣ ወንድሜ ሃሩንንም እንደኔ ላከው አለ። ሁወ አፍሰሑ ሚኒ ሊሳናን አለ፣ እርሱ ከእኔ የበለጠ አንደበተ ርቱዕ ነው አለ። ከዚህ ምን ትረዳላችሁ? ከነቢያቶች ባህሪ የሚበልጥህን አካል ማመን፣ የሚበልጥህን አካል ማመን፣ በዛ ላይ ኩራትና ጢባር አለማድረግ። ኩራትና ጢባር ደግሞ በሚበልጡት አካል ላይ የሰይጣን ባህሪ ነው። ምን አለ ሰይጣን? አነ ኸይሩ ሚንሁ አለ፣ እኔ ከአደም የተሻልኩኝ ነኝ፣ እኔ ከእሳት ነኝ፣ እርሱ ከአፈር ነው እና ብሎ ተናገረ። ይህ ጢባሩ ግን ዝቅ አደረገው። ሙሳን ደግሞ ወንድሜ ከኔ የበለጠ አንደበተ ርቱዕ ነው እና እኔ ከእርሱ ጋር እርሱን ፈአርሲልሁ መዕየ ሪድ አን ዩሰድቁኒ ኢኒ አኻፉ አን ዩከዚቡን፣ ከኔ ጋር ላከው እርሱ እንዲያጠነክረኝ እንዲያግዘኝ ከጎን የሆኑ አለው። ቃለ ሰነሹዱ ዐዱደከ ቢአኺክ፣ ጡንቻህንም በወንድምህ አጠነክርልሃለሁ አለው አላህ። ወንድም ጋሻ። ወነጅዐሉ ለኩማ ሱልጣናን፣ ለእናንተም የበላይነትን አደርግላቸዋለሁኝ። ወላ የስሉነ ኢለይኩማ፣ ወደ እናንተም ቅንጣት አይደርስባችሁም፣ አብሽሩ ጥቃት አይደርስባችሁም አላቸው የፈርዖን ሰራዊቶች።
ቢአያቲና በተአምራቶቻችን እንልካቸዋለን። አንቱማ ወመን ይተባዕኩም አልጋሊቡን እናንተ ሁለታችሁና እናንተን የተከተሏቸውም አሸናፊዎች ናቸው፣ አብሽሩ አላቸው። እና ሙሳ ዓለይሂ ሰላም በዚህ ሁኔታ ላይ ሳለ ተናገሩ። አሁን ጉድ ተመልከቱ። ያንን የገደለውን ሊያስታውስ ነው። እሺ ጓደኛ ልጅ ነው። እሺ أرأيت القوم الظالمين قوم فرعون ألا يتقون قال ربي إني أخاف أن يكذبون ويضيق صدري ولا ينطلق لساني فأرسل إلى هارون ولهم علي ذنب فأخاف أن يقتلون فأخاف أن يقتلون على موسى ሌላው ለአምላኩ ለአላህ ከተናገረው ንግግር መካከል ሂድ ባለው ጊዜ እነርሱ ግብፃውያኖች በእኔ ላይ የያዙብኝ የሆነ ስህተት አለና እንዳይገሉኝ ይፈራለሁኝ አለ። ጌታቸውን እንዳይገሉኝ ይፈራለሁኝ። ያ ማለት ሰው ገሎ ነው የሄደው። ይሄንን ካረሱት ማለት ነው። ቃለ ከላ አይ እንደምትለው አይደለም ሙሳ አብሽር አለው። ፈዝሀባ ቢአያቲና ተአምራቶችን ይዛችሁ ሂዱ እኔ ከእናንተ ጋር ነኝ ብሎ አላህ ሱብሓነሁ ወተዓላ አጽናናቸው። ከዚያ በኋላ ሙሳ ወደ ፍርዓውን ጋር ገባ። ጌታቸውን ወደ ፍርዓውን ጋር ገባ። ቃለ አለም ኑረቢከ ፊና ወሊደን አለው። አሁን አንተ እኔን ወደ አምላክህ ና ብሎ ጠራው። ምን ካለው በኋላ ከልጅነትህ ጀምሬ እኔ አይደለሁ እንዳያሳደግኩ አለው። ወለቢተ ፊና ሚን ዑሙሪከ ሲኒን ከእድሜህ በርካታ የሆነውን የእድሜን ክፍል በእኛ መካከል አልቆየህምን እያሳደግን አለው። ወፈዐልተ ፈዕለተከ ለቲ ፈዐልት ወአንተ ሚነል ካፊሪን ያችን የሰራሃትንም ሰርተሃል አለው። ያችን ሰው መግደሉን አስታወሰው። የተወጋ ቢረሳ የተወጋ ይረሳም በሚለው ማለት ነው። ወፈዐልተ ፈዕለተከ ለቲ ፈዐልት ያችን የሰራሃትንም ስራ ሰርተሃል። ወአንተ ሚነል ካፊሪን አንተ ውዴታችንን ከሚክዱት መካከልም ሁነሃል አለው። ያ ማለት እኔ መልካም ሁኔታ ውለንለሰና ስንጨርስ ያን ሁሉ ሁኔታ ውለላንተ አንተ ግን ሰው ገድለህብን ሄድ ካለው ሙሳ ታዲያ ምን አለ? ከፊት ቆመና ያንን መለሰለት። ቃለ ፈዐልቱሃ ኢዘን ወአነ ሚነ ዷሊን አዎ በእርግጥም ሰርቼዋለሁኝ ተሳስቼም ነበር በእርግጥ አለ ያንን ሰው መግደልም። ፈፈረርቱ ሚንኩም ለማ ኺፍቱኩም እናንተንም በፈራኋችሁ ጊዜ ልትገድሉኝ እንደሆነ ሳውቅ ጊዜ ከእናንተ ሸሸውኝና ሄድኩኝ አላቸው። ፈወሀበ ሊ ረቢ ሑክመን ዋናው ነገር ግን ከዚያ በኋላ ጌታ የአላህ ጥበብን ሰጠኝ። ወጀዐለኒ ሚነል ሙርሰሊን ከመልእክተኞችም ከነቢያቶችም መካከል አድርጎኝ ዛሬ ወደ እናንተ መልሶ ልኮኛል እና ወደ አምላክ ይጠራለሁ። ርዕስ ሊያስቀይር ነበር ሙሳ ማነው ፊርዓውን ስተፍሮ ገለህ ምናምን ብሎ በዚያ ሊጠምደው ነበር ሌላ እንትን ውስጥ ምናምን። አዎ ያንን ሰርቻለሁ ተሳስቼው ነበር። ከዚያ በኋላ ግን አምላክ ያላህ መርጦኝ ዛሬ ወደ አንተ መልእክተኛና ነቢይ አድርጎ ልኮኛል። ወደ አምላክ ይጠራለሁኛ ነው። ፈርዖንን መጥራት ከባድ ነበር። ምክንያቱም ራሱ አምላክ ነኝ የሚል አካል ነው። ንጉስ ነው፣ ይሰማል፣ ይመለካል። ይህን ሁሉ እንትን ካለው ሀያል ጋር ቁመህ ከፊቱ ቁመህ ወደ አምላክህና ማለት ከባድ ነበር። ከፊቱ ቁሞ ጠራው። ከዚያ በኋላ ምን አለ? ወቲልከ ኒዕመቱን ተሙኑሃ ዐለየ አን ዐበድተ በኒ እስራኢል ቃለ ፊርዓውን ወማ ረቡል ዓለሚን። እሺ እንግዲህ አሁንስ ወደ ዓለማቱ ጌታ ነው የምጠራህ ካለው በኋላ ቃለ ፊርዓውን ወማ ረቡል ዓለሚን። እሺ ማን ነው የዓለማቱ ጌታ የምትለኝ አንተ ሙሳ አለው። ማን? ፊርዓውን። ቃለ ረቡ ሰማዋቲ ወልአርድ ወማ በይነሁማ የዓለማቱ ጌታማ ያ አላህ ነው የሰማያትና የምድር ጌታ የሆነው። ኢንኩንቱም ተዕቂሉን ኢንኩንቱም ሙቂኑን ቃለ ረቡል መሽሪቂ ወልመግሪቢ ወማ በይነሁማ ኢንኩንቱም ተዕቂሉን እያለ ተናገረው። የምስራቅ የምዕራብ እንዲሁም በመካከላቸው ያለ ፍጥረት ሁሉ ጌታ የሆነው አላህ እርሱ ነው እያለ ተናገረ። ከዚያ የፊርዓውን መልስ ምን ቢሆን ጥሩ ነው? ቃል ለኢን ኢተኸዝተ ኢላሀን ገይሪ ከእኔ ውጭ ሌላ አምላክን ከያዝክ አለው ለአጅዐለነከ ሚነል መስጁኒን ከሚታሰሩት መካከል አደርግሃለሁ። ዋኒ ቤት ነው የምሰድህ ነው። በቃ ትታሰራለህ። ከእኔ ውጭ ሌላ አምላክ እንዳትይዝ እኔ ነኝ አምላክ። ከኔ ውጭ ሌላ አምላክ አንተ አይደለም ሌላን ሰው ልትሰብክ አንተ ራስህ ሌላ አምላክ ከያዝክ ትታሰራለህ ብሎ አስፈራራው። ቃለ ሙሳ አሁንም ቀጠለ ክርክሩን። አወለው ጅእቱከ ቢሸይኢን ሙቢን ግልጽ በሆነ ተአምርስ ብመጣልህ አለው። ቃለ ፈእቲ ቢሂ ኢን ኩንተ ሚነ ሳዲቂን
ከእውነተኞቹ እንደሆንክ እንዳውም የምታመጣ ከሆንክ ተአምር እስኪ አምጣ እናሳየኝ አለው። በዚህ ጊዜ ሙሳ ዓለይሂ ሰላም በትሩን መዝርጥ አደረጋት። ፈአልቃ ሙሳ ዓሳሁ ፈኢዛ ሂየ ሱዕባኑ ሙቢን። ሙሳም ያችን በትሩን አለ ሲያም ትልቅ ዘንዶ ሆና ከፊቱ ቆመች። ወነዘዐ የደሁ እጁንም መዘዝ አደረገና አወጣት። ያችን እጁን ያሳየውን አላህ ፈኢዛ ሂየ በይዳእ ሊናዚሪን እርሷም የዛኔ ለተመልካቾች ነጭ ሆና ታየች፣ የምታንጸባረቅ ልክ እንደ ፀሐይ። ወዲያው ፊርዓውን ምን አለ? አሁንም አስተባበሉን ቀጠለ። አሳየ ብሎ ነበር፣ አሳየው። ቃለ ሊልመለኢ ሐውለሁ ከእርሱ አጠገብ ላሉት ተጠሪዎች፣ ባለስልጣናት ምናምን ለህዝቦቹ ፈርዖን ምን አለ? ኢነ ሀዛ ለሳሒሩን ሙቢን ይህ ግልጽ የሆነ ደጋሚ ነው አለ። በቃ ደጋሚ ነው። ዩሪዱ አን ዩኽሪጀኩም ሚን አርዲኩም ቢሲሕሪሂ ፈማዛ ተእሙሩን በስህሩና በድግምቱ ከሀገራችሁ ሊያፈናቅላችሁ ሊያስወጣችሁ ይፈልጋልና ሙሳ ምን ታዙናላችሁ? ምን እናድርግ አላቸው። ቃሉ አርጅህ ወአኻሁ ወብዐት ፊ መዳኢኒ ሐሽሪን ሀሳብ ሰጡት። ታዲያ ህዝቦቹ ምን አሉት? እርሱንም ወንድሙንም እዚህ አቆያቸውና በግብፅ ሀገሮች ላይ በእያንዳንዳቸው ላይ ደጋሚዎችን አስጠራ። ከዚያ በኋላ እነዚህን አፋቸውን ያስይዙልሃል፣ እነዚህ የኛ ደጋሚዎች፣ ግብፃዊ ደጋሚዎች፣ የዛኔ መርታት ትችላለህ፣ አብሽር እንዳታስበው አሉት። የእቱከ ቢኩል ሰሓሪን ዓሊም እያንዳንዱን ደጋሚ ሁሉ ይመጡልሃል። የዛኔ አስጠራቸው። ከእነዚህ ፊት አቁማቸውና እነዚህን ያሸንፉልሃል። በዚህ ትረታቸዋለህ፣ ጉዳያቸው ይቋጫል፣ በዚህ አብሽር አሉት። ከዚያ ፊርዓውን አዘዘ፣ በሙሉ በግብፅ ሀገር ላይ እንዳለ ያላችሁ ደጋሚዎች ሁሉ ተሰብሰቡ አላቸው። ፈጁሚዐ ሰሐረቱ አለ ሊሚቃት የውሚን ማዕሉም ለታወቀው ቀን ቀጠሮ ተያዘ። ተቀጣጠሩ ረፋዱ ሰዓት ላይ ይላል በሱራ ጣህ ላይ ሲናገር አላህ። በዚያ ቀን ተቀጠረ። ምን ተባለ? ከግብፃዊ እንደለ በጣም በርካታ ደጋሚዎች መጡ፣ ተሰባስበው ይችላሉ የተባለ ሁሉ ፈጁሚዐ ሰሐረቱ አለ ደጋሚዎች ሁሉ ተሰባሰቡ በግብፅ ሀገር ላይ ያለው ሁሉ ሊሚቃት የውሚን ማዕሉም ለታወቀው ቀን ቀጠሩ። ወቂለ ሊናስ ለሰዎችም ተባለ ሀል አንቱም ሙጅተሚዑን እናንተ ተሰባስባችኋልና ለዐለና ነተቢዑ ሰሐረተ ኢንካኑ ሁሙል ጋሊቢን አሉ። ደጋሚዎቹንም እንከተላለን እነርሱ አሸናፊ ሆነው ከተገኙ ተባለ። ፈለማ ጃአ ሰሐራ ደጋሚዎቹን በመጡ ጊዜ ቃሉ ለፊርዓውን አሉት አኢነ ለና ለአጅረን ኢንኩና ናሕኑ ልጋሊቢን እኛ ከሙሳና ከወንድሙ ከሃሩን ጋር ተወዳድረን በድግምታችን ካሸነፍናቸው ክፍያ ይኖረናል አይደል? ይኖረናል ወይ ብለው ጠየቁት። ቃለ ነዓም አዎ አላቸው አላቸው። ኢዘን ሚነል ሙቀረቢን አላቸው። እናንተ ካሸነፋችሁት ቃሉ ወዲያው ምን አሉ? ተስማሙና ያ ሙሳ አሉት፣ ሙሳ ወይ ኢማ አን ቱልቅያ ወኢማ አን ነኩነ ናሕኑ ልሙልቂይን ወይ አንተ ጣል መጀመሪያ ያለህን ድግምት ወይንም እኛ እንጣል አሉት። ቃል በል አልቁ ሙሳ ታዘዘ ከአላህ ዘንድ መጀመሪያ እናንተ ጣሉ በላቸው አለው። ቃለ በል አልቁ እናንተ ጣሉ አላቸው ሙሳ ዓለይሂ ሰላም። ፈአልቀው ሒባለሁም ገመዳቸውንም ጣሉ፣ ወዕሱየሁም ብትሮቻቸውንም የያዟቸውን ጣሉ። ፈኢዛ ዩኸየሉ ኢለይህ ሚን ሲሕሪሂም አነሁ ተሰረቀ ወደ ድግምት ወደ እባብ ተቀየረ። የሚንቀሳቀስ እባብ ሆኖ በአይናቸውም ላይ ታያቸዋል። ሐታ በፊርዓውንና በሙሳና በሃሩን ላይ ሳይቀር ያ ነገር ወደ እባብነት ተቀይሮ ታየባቸው። ወስተርሀቡም ወጃኡ ቢሲሕሪን ዐዚም ይላል አላህ በሱረቱል አዕራፍ ላይ። ከባድ የሆነን ድግምትንም ይዘው መጡ አለ። በቃ በጣም ከባድ ነበር ለሰዎች። ሙሳ ፍርሃት እስኪሰማው ድረስ ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ይላል አላህ በሌላ ቦታ ላይ። ቁልና ላ ተኸፍ ኢነከ አንተል አዕላ ሙሳ በልቡ ፍራቻን አሳደረ። በቃ ይሄ ነገር የበላይ ሆኖ ሐቅ እንዲደበቅ እንዳይሆን ብሎ በጣም ሰጋ፣ በጣም ፈራ። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ሙሳ ፍራቻን አሳደረ በልቡ ውስጥ። ከዚያም አላህ ምን አለው? የልብን ትርታ የሚያውቅ የሆነው አምላክ ቃል ላ ተኸፍ ኢነከ አንተል አዕላ አትፍራ አለው።
አንተ የበላይ ነህ፣ አብሽር፣ አንተ ነህ አሸናፊው አልኩት አለ። ወአልቂ ማ ፊ የሚኒክ፣ አሁን ደግሞ አንተ ያንተ ተራ ነውና ጣል ሲባል ጊዜ አላህ ጣል ብሎ አዘዘው። ወአልቂ ማ ፊ የሚኒክ፣ በቀኝ እጅህ ያስካትን በትር ዝም ብለህ ጣል። እነርሱ በጣም ብዙ ሺዎች የሚቆጠሩ ናቸው የጣሉት። ዕቃ እንደሚያሸንፉ ምናምን እርግጠኛ ሆነዋል። ስለምናሸንፍ ስናሸንፍ ምን ትሰጠናለህ ብለው ሁሉ ፈርዖንን ተደራድረውታል። ስለ ድግምት በደንብ የሚያውቁ ደጋሚዎች ናቸው። ወአልቂ ማ ፊ የሚኒክ፣ በቀኝ እጅህ ያስከውን ጣል አልኩት አለ። ተልቀፍ ማ ሰነዑ፣ በሌላ ቦታ ላይ ምን ይላል? ወአውሐይና ኢላ ሙሳ አን አልቂ ዐሳክ፣ ወደ ሙሳም በትርህን በቀኝ እጅህ ያስካትን ጣል ብዬ ትእዛዜን አስተላለፍኩለት ይላል አላህ። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ እርሷም የዛኔ እነርሱ የቀጠፉትን ቅጥፈት ድግምታቸውን ልቅምቅም አድርጋ ትበላለች አልኩት አለ። ልክ ሲጥል ሙሳ ዓለይሂ ሰላም እንዳለ ልቅምቅም አድርጋ በላቻቸው። የእነርሱን ድግምት እንዳለ ያንን አይናቸው እያለ ልቅምቅም አድርጋ በላች፣ ድል አደረገ። አሁን እነዚህ ደጋሚዎች ስለ ድግምት በደንብ የሚያውቁ ናቸውና የሙሳ ከድግምት አይነት እንዳልሆነ ወዲያው ተረዱ። ታዲያ ምን ቢል ጥሩ ነው? ቃሉ ወዲያው ምን አሉ? ፈኡልቂየ ሰሐረቱ ሳጅዲን አላህ። ደጋሚዎቹም ይህን ባዩ ጊዜ ለእኔ ለአላህ ሰጋጆች ሆነው ወዲያው ወደቁ አለ። ተንበረከኩ፣ በቃ ወሰጁድ ወረዱ በግንባራቸው። ከዚያስ ምን አሉ? ቀጥ ብለው ቃሉ አሉ አመና ቢረቢል ዓለሚን፣ እነሆ በዓለማቱ ጌታ በአላህ አምነናል አሉ። ረቢ ሙሳ ወሃሩን፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ።